ሰላም ቤተሰብ፣ ዛሬ ሞለኪያ እንሰራለን። እዚህ ጋር ሽንኩርት፣ ዘይት እና ነጭ ሽንኩርት አቁላልተናል። ትንሽ ሳልሳ እንጨምራለን። ካሁን በፊት እንደተሰጠኝ አስተያየት ቪዲዮውን አጠር አድርጌ ተብያለሁ። ለማሳጠር ሞክራለሁ። ትንሽ የተፈጨ ቲማቲም እና ቅመሞቹ ፓፕሪካ፣ ኬጂን፣ ፍልፍል አስዋድ፣ ከሙን፣ ኩዝበራ ከሁሉም ትንሽ ትንሽ በዚህ ግማሽ በትንሿ ማንኪያ ማለት ነው። አሁን እንደዚህ ሶሱ በደንብ ከተዋሃደ በኋላ ብዙም አናበስለውም። ማንም ሞለኪያ እዚህ ሀገር እንደኔ ለመብላት ቶሎ ለመልመድ የተቸገረ ብዙዎቻችን ኢትዮጵያውያን እንፈራዋለን። የእንስሳ ምግብ ነበር የሚመስለን ቅጠሉ፣ ግን በጣም አሪፍ ነው። አረቦቹ በጣም ነው የሚወዱት። እስከዚህ ድረስ ከበሰለ እናጠፋውና ትንሽ እናቀዘቅዘዋለን። አሁን አቁላልተነው የነበረውን ሶስ ጋዙን አጥፍተን አቀዝቅዘነው ነበረ። አሁን ደግሞ ፈጭተን አመጣን። ይሄ አሰራር በጣም አሪፍ ነው። በጣም ነው የሚጥመው ምግቡ። ማለት ብዙዎቻችን አሁን ሞለኪያ ስንሰራ ዶሮውን ቀቅለን ምናምን ነው። ይሄንን ደግሞ ሞክሩት። እኔ ራሱ መጀመሪያ እንደዛ ነበር የምሰራው። ይሄ ግን በጣም አሪፍ ነው። አሁን ሶሳችን እንደዚህ በደንብ በስሏል። ተዘፍዝፎ ታጥቦ በቀጫጭኑ የተቆራረጠ ለወጥ የሚሆን ዶሮ ማለት ነው። እሱም መጨመር ነው። አሁን ዶሮዋችን በሚገባ በስሏል እንደምንፈልገው። ቀጣይ ሞለኪያ ነው የምንጨምረው። ሞለኪያ እኔ ታሽጎ የሚሸጠው ነው የምጠቀመው፣ ፍሬሹን ሳይሆን ፍሬዘር ውስጥ የነበረው። ሞለኪያችን እንደዚህ ጨምረናል። በረዶ ቤት ስለነበረ ቀስ ብሎ እንትን ይላል። እሳት ምንድነው ጋዙን እንቀንሳለን፣ ሙቀቱን። አንድ ማጂ እና ጨው እንዳስፈላጊነት እንከድነዋለን። አሁን ሞለኪያችን በስሏል በአማረ ሁኔታ። ሌላ በመጥበሻ ኦሊቭ ኦይል ወይም ዘይቱን፣ ኮሪያንደር ፓውደር፣ ኩዝበራ